ረጅም ነው ጠይም ነው አሉ። እኔ እንግዲህ እንደሚያዩኝ አጭር ነኝ አይደለ? እኔ አባት ማለት አጠርላለሁ። መልእክተኛውን በአካል አውቀዋለሁ። እኔ አባት በአካል መልእክተኛውን አውቀዋለሁ። ረጅም ነው እንዳሉት ጠይም ነው አይደለ? ከኔም በቁመት ይረዝማል። እኔ አባት እኔና ረጀን ያቸግሮናል። ምን አይነት መኪና ውስጥ ነው የገቡት እርሶ? የሆነች እንትን መኪና ነች። አዲሱ ይሄ ኤሌክትሪክ መኪና። ያንተ መኪና ምንድን ነው? የኔ መኪና አሁን ኮሮላ ነው የሚይዘው። እኔ አባት ረጅም ጊዜ ትናንት ሲሉም ሰምቼዎታለሁ። ለዛ ነው የጠየቀው። ምን ይዘው መኪና ይለያያል እንዳልከው ሰው ብዙዎች ኮሜንትም ሲሰጡ አይቻለሁ። አንድ ሰው ነው መኪና ተከራይታችሁ ሊሆን ይችላል፣ እንደዚህ አይነት ነገሮች ሊሆን ይችላል። ግን እኔ አሁን ባካችሁ ዝም አትበሉ እንጂ ተንቀሳቀሱ። እኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። ችግር የለም የተፈጠረበት ነገር ምናምን መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዙት ይችላሉ። እኔ አባት ግን እርሱ አሁን እውነትን ይዘው ነው እዚህ ጋር እንደው አንድ ሐሰት ነገር ተናገር ያለቅም እስከዛሬ ምንም ውሸት ነገር አልናገርም። ስለዚህ እርሱ የሚሉት እኔን ያዩኝ ፊቱን በደንብ ይመስለኛል ሳይሆን በትክክል ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ፊቱ ሙሉ ይታይ ነበር። ያኔ ኮፍያ ምናምን አድርጎ ነበር። ምናልባት ኮፍያ ስላደረገ ገርሞ አላደረገም። ያውልቅሎት ኮፍያውን። አረ ችግር የለም ታወራለህ። እድላተ ነው አንተ ታወራለህ። ጊዜና ቦታ ብታገኝ እንደ እስኪ ያውልቅላቸው ነው። አይ ያኔ ቢጫ ሸሚዝ ነው የለበሰው። ምናልባት መቆም እችላለሁ። እኔ አባት ረጅም ነውም ስላሉ በደንብ ደግሞ እንዳይም ይቆምና ይሻላል። በቃ እንደዚህ ነው። በቃ እንደዚህ ነው። እኔና ረጀን ያቸግሮናል። በቃ አንተ ትንጠራራለህ። እና ቢጫ ሸሚዝ ነው የለበስከው ዛሬ። ፊቱ በቃ እንደዚህ ነው። ግባ አለኝ። በቃ ገባው። ገቢናው ላይ ቁጭ አለ። ወደፊት እያየ እንደዚህ አድርጎ ሰጠኝ። እኔ ገቢናው ላይ እዚህ ቁጭ አልኩኝ። የህይወቴን ታሪክ በሙሉ ዘርዝሬ ነገርኩት። አዎ ታሪኮት እዛ ላይ ቀርቧል። መልእክተኛው ላይ ምናልባት ወደ መፍትሄ ነው የምንሄደው። የኔ አባት ወደ መፍትሄ ግን አንድ ጥያቄ ልጠይቆት ይቅርታ። መልእክተኛውን አሁን በፎቶ ባሳየሁት የዛን ጊዜ የነበረውን ሰው ይለዩታል በደንብ? አረ ጉደኛ ነህ አንተ፣ በጣም ጉደኛ ሰው ነህ። እኔ መልእክተኛውን አለየው አላውቀውም። አላውቀውም ሳይሆን ባላደራውን ብቻ በሚለው ስም ነው። አንድ ስልክ ላስቸግራችሁ። ስልኬ ላይ ምናልባት ከዚህ በፊት ካለ መሰሎት እያለሁት ያለሁት እሱ አሁንም የሚሉትን ሰው ድንገት እኔ ካልሆንኩ ባሳየውት ያውቁታል ወይ ነው እያለሁት ያለሁት። ተረጋጉ እሺ፣ አይዞት። አሁን እኮ እኛ እንድናግዞት ነው። እሺ ተረጋጉ፣ ግድ የለም። ጠጡ ውሃ። አላገኘሁትም። እሺ እንደዚህ እናድርግ። ሰኞ 4 ሰዓት ተቀጣጥረናል ከመልእክተኛው ጋር። መልእክተኛውን ባላደራውንም እዚህ ጋር ያዩዋቸዋል። እርሶ በጋራ ሆነን እናወራለን። ያው መፍትሄ ፍለጋ ስለሆነ የተገናኘነው ማለቴ ነው። እዚህ ጋር ቁጭ ብለን በጋራ እናወራለን። ማለት እሱ ነው አሁን እሱ ያሉት ሰው ያኛው ነው የሚለውን አብረን የምናይ ነው የሚሆነው። ግን ምናልባት ባላደራው አንድ ጥያቄ ማነሳለ ማለት ከምን አንጻር ነው ሰውዬ ባላደራው የሚለው ነገር ውስጣቸው ገባ ብለህ ታስባለህ? እኔ የሚመስለኝ እንግዲህ ቅድም አንድ ጥያቄ ደግሞ በዚሁ ማንሳት መፈልገው ቅድም መልእክተኛው ጋር ደውላችሁ ነበር ይመስለኛልና እኔ ነኝ ብሏቸዋል። እሱ መልእክተኛው ለኛ ብሎናል። ለሳቸውም ብሏቸዋል። እዛ ላይ የሚሰሙት ድምጽና አሁን እኔ የማወራው ድምጽ አንድ ነው። እዛ ላይ አሁን ቅድም ሲደውልለት እሱ ይዘኛው ምን ድምጹን ባላደራው ነው ድምጹን አለው እርሶ ድምጽ። እሺ እርሶ አሰሙኝ። በዚህ አጋጣሚ እስከዛ እሱን ጋር እንደውላለን። ባለፈው የተደወለውም ጋር ባለፈው የተደወለው አቅርቤዋለሁኝ እዚህ ላይ የተለቀቀ አይቻለሁ። የኔ ጥያቄ ድምጹ አሁን መልእክተኛው እኔ ነኝ የኔ አባት በሩንም የሰጠሁት እኔ ነኝ ብሏቸዋል አይደለ? ያን ድምጽ የሰሙትና አሁን እኔ ማወራው እንግዲህ እዚህ መጥቻለሁ አንድ ነው ወይ ነው የኔ ጥያቄ? የቅድሙን ነው የሚሉት አባት
አይ አንድ አይደለም። ቅድም የሰሙት ድምጽና ይሄ አንድ ነው። እኔ ውሸት አልወድም። አንድ አይደለም። ምንድነው? አይደለም። እሺ ስለዚህ እሱ መልእክተኛው ላይ ነው። ቪዲዮን ግን አይተውታል የኔ አባት ከዛ በኋላ በነገራችን ላይ ትናንት ከኔ ጋር ያደረጉትንም ቆይታ አላዩትም። ጠዋት ሲመጡ ቅድም አዩት ወይ ስላቸው አላየሁትኝም ጊዜ አልነበረኝም አሉኝ። ቪዲዮን አይተዋል። ያኛውን የመጀመሪያውን ቪዲዮውን አይተዋል። መልእክተኛው ላይ ተለቀቀው። በቃ ጋሼ እርሶ እያሉኝ ያሉት መጀመሪያ ባላደራው ነህ ወይ ስጡት ስልኩን መጀመሪያ ባላደራው ነህ ወይ ስለው አዎ ብሎ ያወራኝን ሰው ነው እርሶ እያሉኝ ያሉት። ግን የሚሻለኝ በእናትህ ቆፈር አድርጌ ልቅማረ እንዴ? እሱን አይደለም እሱ የጠየቁት ባላደራ የጠየቁት ቅድም ከመልእክተኛው ጋር ስናወራ ነበር። የመልእክተኛውን ድምጽ በደንብ ሰምተውታል። ጥያቄም ሲጠይቁት ነበር፣ እርሶም ሲጠይቁት ነበር አይደለ? ያ ድምጽና ያው ነው ጋር እያወራለው ድምጽ አንድ ነው ወይ ማለት አንድ አይደለም። እሺ ስለዚህ አሁን እንደውል እና ቀጠሮ እንስጠው። ስለ ኮንፊርም እናርግ። መጀመሪያ እኔም ኮንፊርም ላርግ። ያው ድምጽ እንዳለ ሆኖ ምናልባት ለተመልካቾችም ግልጽ እንዲሆን በቃ የተለያዩ ሰው መሆናቸውን በነገራችን ላይ በዚህ አጋጣሚ ግልጽ ለማድረግ ያው ቀደም ኮንቨርሴሽናችን አለ። የድምጹ የመልእክተኛው ድምጽ አለ በግልጽ የሰማነው፣ ያንተ ድምጽ አለ ደሞ በአካል ቅድም ደውለት ብሎኝ ነበር በነገራችን ላይ አንተ ሳትመጣ በፊት። ግን ትክክለኛው መንገድ ያው እሱን ሰምተን አንተን በአካል አግኝቼ ወደዛ መደወል ነው የሚቀለው ብዬ ስላሰብኩ ነው። ይቅርታ የደወላቸው የሆነ ሰው ሊጠልፈኝ ቢሞክር ምን ታደርጋለህ? ኮማንዶ ነኝ ብለሃል። ምን አይነት የኮማንዶ ደውሎልህ ነበር በነገራችን ላይ እያወራን አይደለ? ደንበኛ አሁን ማግኘት ሌላ አንድ ጥያቄ ቀርታ ጠይቀውት ነበር። ስፖርት ቤት ላይ ያገናኙት ሰው ማን ነው? ያ ስፖርት ቤት አገናኝልኝ ያለው ሰው አለ? ማን ነው እሱ? አሰልጣኝ ነው። ማን ይባላል? እሱ ባለው ይባላል። እሱ ባለው ስልኩ አሉት? ስልኩ የለኝም። ጭራሽ እሱ ጋር መሄድ አይቀርም። እሱ ጋር ኦኬ። እሱ ባላደራው ነው ያሉት እሱ ነው። ትናንት ሲያወሩ ባላደራው ይባላል ያሉት እሱ ነው ወይስ? እኔ ነኝ እኔ ጋር ነው የሚሰለጥነው ብሎ እኮ አሁን ባላደራው ነው ያሉት። ምን አለ መሰለህ አንድ ነገር ፖይንት ነገር እኔ አሁን ባላደራው ላንተ የምናገረው ባላደራው በአጭር መንገድ የሚይዝበት መንገድ እዛች አካባቢ ላይ መፍትሄ ፈልገና ወደ አንተ ጋር ነው የምደውለው። እዛች ቦታ ላይ እንደሚገኝ አውቃለሁ። ከዛ በኋላ ይሄን ዮሐንስ ነብሮ ለሚለው የገባው አካውንት በሙሉ በሱ ስለሆነ ስለዚህ አሁን እሱ የሚይዙት አሁን ባላደራውን እሱን ነው እዛ ቦታ ላይ ጠብቅ ያሉ። ስለዚህ ባላደራውን ሳይሆን ዮሐንስ